በኢትዮጵያ ኩርሙክ ከተማ ሱዳን ፈጸመችው በተባለው የድሮን ጥቃት ሰላማዊ ሰዎች ሲገደሉ በእርዳታ ሰጪዎች ላይ ጉዳት መድረሱ ተጠቅሷል። አሜሪካ በትግራይ ጦርነት ወቅት በኢትዮጵያ ላይ ጥላው የነበረውን ማዕቀብ ማንሳቷ ተገለጸ። ፖለቲካዊ፣ ታሪካዊ፣ ኢኮኖሚያዊ፣ መዝናኛ ቀመስ የሆኑ ትንታኔዎችን ይዘንላችሁ እንቀርባለን። ዲና ኢንሳይት ከማንም በምንም ያልወገነ ሚዛናዊ ሚዲያ ነው። ከሱዳን ድንበር አቅራቢያ በሚገኘው በቤኒሻንጉል ጉሙዝ ክልል አሶሳ ዞን ኩርሙክ ወረዳ በኩርሙክ ከተማ ውስጥ በተፈጸመው የድሮን ጥቃት አንድ የዓለም አቀፍ የስደተኞች ድርጅት የሥራ ባልደረባን ጨምሮ ቢያንስ 8 ሰላማዊ ሰዎች መገደላቸውንና ሌሎች በርካታ ሰዎች መቁሰላቸውን ነዋሪዎችና የአካባቢው የጤና ባለስልጣናት ገልጸዋል። ጥቃቱ የተፈጸመው ከአሶሳ ከተማ 94 ኪሎ ሜትር ርቀት ላይ በምትገኘው የኩርሙክ ከተማ የሰዎች እንቅስቃሴ በሚበዛበት አካባቢ ላይ ማረፉን ተናግረዋል። የዓይን እማኞች ድሮኑ የመጣው ከሱዳን ብሉ ናይል ግዛት አቅጣጫ መሆኑን ጠቅሰው የሱዳን ጦር ከፈጣን ድጋፍ ኃይሎች ጋር እያካሄደ በነበረበት ግጭት ወቅት ጥቃቱ እንደተፈጸመ አስረድተዋል። ነዋሪዎቹ እንደገለጹት ጥቃቱ በአካባቢው በሚገኙ የቡና መሸጫና የንግድ ቦታዎች ተሰብስበው በነበሩ ሰላማዊ ሰዎች ላይ ያነጣጠረ ነው። አንድ ነዋሪ ለአዲስ ስታንዳርድ በሰጠው ቃል ሱዳን ሰላማዊ ሰዎችን በድሮን መታለች፣ ቢያንስ 13 እና ከዚያ በላይ የሚሆኑ ሰዎች ሕይወት አልፏል ብሏል። ነዋሪዎች አክለውም የሱዳን ጦር የፈጣን ድጋፍ ኃይሎች ተዋጊዎች ወደ ድንበሩ አካባቢ ገብተዋል ብለው በማመን ጥቃቱን እንደፈጸሙ ገልጸዋል። ሌላ ነዋሪ በበኩሉ አሁን 3ኛ ዓመቱን የያዘው የሱዳን ግጭት ከጊዜ ወደ ጊዜ ወደ ኢትዮጵያ የድንበር አካባቢዎች እየተሻገረ መሆኑን ገልጸዋል። ይህ የአልብርሃን መንግስት ከፈጣን ድጋፍ ኃይሎች ጋር ጦርነት እያካሄደ ነው። ያ ግጭት ደግሞ አሁን እኛን እየጎዳን ነው ሲል የገለጸው ነዋሪው በጥቃቱ ቤቶችና የንግድ ተቋማት ላይ ጉዳት መድረሱን ተናግሯል። ተጎጂዎች ለድንገተኛ ሕክምና ወደ ተወሰዱበት ሆራዛብ ጤና ጣቢያ የሚሰሩ ባለሙያዎች ከጤና ጣቢያው 7 ኪሎ ሜትር ርቀት ላይ ከደረሰው ፍንዳታ በኋላ በርካታ ተጎጂዎች ወደ ተቋሙ እንደመጡ ገልጸዋል። መጀመሪያ የመጣችው እግሯ የተቆረጠ አንዲት ወጣት ነበረች። በአስቸኳይ ቀዶ ጥገና እንደሚያስፈልጋትና በከባድ ሁኔታ ላይ ነበረችም ብለዋል። ከዚያም ብዙም ሳይቆይ በከባድ ሁኔታ የቆሰሉ ሰዎች በተከታታይ ወደ ጤና ጣቢያው የመጡ ሲሆን በኋላም በአምቡላንስና በዓለም አቀፍ የቀይ መስቀል ኮሚቴ ተሽከርካሪዎች ሆስፒታል መላካቸው ገልጸዋል። እንደ ጤና ጣቢያ ባለሙያው ገለጻ አንዲት የሕክምና ባለሙያ ጤና ጣቢያው እንደደረሰች ሕይወቷ ያለፈ ሲሆን ሌላኛዋ ሴት ደግሞ እግሯ ተቆርጦ ከሞት መትረፍ ችላለች። በርካታ ተጎጂዎች በከባድ ቃጠሎ ምክንያት ለመለየት እንኳን አስቸጋሪ እንደነበረም አክለው ጠቅሰዋል። የአካባቢው ነዋሪዎች የፈጣን ድጋፍ ኃይሎች ተዋጊዎች የኢትዮጵያን ወታደራዊ የደንብ ልብስ በመልበስ በድንበር በሚገኙ ቀበሌዎች ውስጥ እየተንቀሳቀሱ መሆኑን ጠቅሰው ዝርፊያ፣ የማስፈራራትና ጾታዊ ጥቃትን ጨምሮ በሰላማዊ ሰዎች ላይ በደል እያደረሱ በመሆኑ ከሰዋል። እነዚህ የሱዳን አማጽያን በኩርሙክ ወረዳ ህዝቡን እያሰቃዩ ነው፣ ንጹሃንን ሴቶች ይደፍራሉ፣ ሳይከፍሉ ይበላሉ፣ ይጠጣሉ ሲሉ ተናግረዋል። ነዋሪዎችም አክለው በአካባቢው ባለው የጸጥታ ችግር ምክንያት የቆሰሉ ሰዎችን ለማግኘት አሁን አስቸጋሪ መሆኑን ተናግረዋል። እንደ ዓለም አቀፉ የስደተኞች ድርጅት IOM መረጃ እንደ አውሮፓ አቆጣጠር ከጥር 3 እስከ ግንቦት 4 ባለው ጊዜ ውስጥ በሱዳን ብሉ ናይል ግዛት በግምት 49512 ሰዎች ወይም 9899 አባወራዎች ተፈናቅለዋል። ይህ ቁጥር እስከ ሚያዝያ 2026 ተመዝግቦ በነበረው 28020 ተፈናቃዮች ጋር ሲነጻጸር የ77 በመቶ ጭማሪ አሳይቷል። ተፈናቃዮቹ ከብሉ ናይል ግዛት የተለያዩ አካባቢዎች የመጡ ሲሆን ከነዚህም መካከል ከአልኩርሙክ 18905፣ ከባው 18722 እና ከገይሳን 18885 ተፈናቃዮችም ይጎበኙታል ተብሏል። አሜሪካ በትግራይ ጦርነት ምክንያት በኢትዮጵያ ላይ ጥለው የነበረው የጦር መሳሪያ ሽያጭ እገዳ ማንሳቷን አስታወቀች። የአሜሪካ ውጭ ጉዳይ ሚኒስቴር መከላከያ ንግድ ቁጥጥር ዳይሬክቶሬት እንደገለጸው ኢትዮጵያ በዓለም አቀፍ የጦር መሳሪያ ዝውውር ደንብ መሰረት የጦር መሳሪያ ሽያጭ ክልከላ ከተደረገባት ሀገራት ዝርዝር ውስጥ እንድትሰረዝ ተወስኗል።
ዳይሬክተሮቱ ግንቦት 3 ቀን 2018 ዓመት ባወጣው ማስታወቂያ ዋሽንግተን በኢትዮጵያ ላይ የጣለው የጦር መሳሪያ ማዕቀብን ማቋረጧን አስታውቋል። ተቋሙ አክሎም ኢትዮጵያ ጥብቅ የአሜሪካ መከላከያ ኤክስፖርት ገደብ ከተጣለባቸው ሀገራት ዝርዝር ውስጥ ኢታር ተብሎ ከሚጠራው ምድብ ውስጥ እንደምትሰረዝ አመላክቷል። የዓለም አቀፍ የጦር መሳሪያ ዝውውር ደንብ ITAR ወታደራዊ ቁሳቁሶችን፣ የመከላከያ አገልግሎቶችን እና ተዛማጅ ቴክኖሎጂዎችን የውጭ ንግድ ለመቆጣጠር የሚያገለግል የአሜሪካ የሕግ ማዕቀፍ ነው። በዚህ ደንብ አንቀጽ 226.1 ስር የተካተቱ ሀገራት አብዛኛውን ጊዜ ከአሜሪካ የመሳሪያ ዝውውር ተጠቃሚ ለመሆን ብቁ እንዳልሆኑ የሚታሰብ ሲሆን የፈቃድ ጥያቄዎቻቸውንም ውድቅ ያደርጋሉ። በኢትዮጵያ ላይ የተጣለው እገዳ ለመጀመሪያ ጊዜ ተግባራዊ የተደረገው በትግራይ ጦርነት ወቅት እንደ አውሮፓ አቆጣጠር መስከረም 2021 ነበር። በወቅቱ እየተባባሰ የመጣውን ቀውስና ግጭቶች ምክንያት በማድረግ ወደ ኢትዮጵያና ኤርትራ የሚላኩ የመከላከያ ምርቶች ላይ እገዳ መጣሉን አስታውቆ ነበር። በኋላ ላይም እርምጃው ኢትዮጵያን በዓለም አቀፍ የጦር መሳሪያ ዝውውር ደንብ አንቀጽ ITAR 126.1 ስር በማካተት በይፋ ተግባራዊ እንዲሆን ተደርጓል። ይህ ውሳኔ የአሜሪካ ፕሬዝዳንት ጆ ባይደን መስከረም 2014 ዓ.ም ካስተላለፉት ትዕዛዝ ጋር ተያያዥነት ያለው ቢሆንም በሕግ ደረጃ ግን የተለየ ነው። የፕሬዝዳንቱ ትዕዛዝ ጦርነቱን በማራዘም ሰብአዊ እርዳታ ተደራሽነትን በማደናቀፍ ወይም በኢትዮጵያ የሰብአዊ መብት ጥሰቶች በመፈጸም ተጠያቂ ናቸው በተባሉ ግለሰቦችና ተቋማት ላይ ማዕቀብ ለመጣል ስልጣን የሚሰጥ ነበር። ያ ማዕቀፍ በተለየ ስልጣን ስራው እስካሁን እንደቀጠለ ነው። ለአውሮፓ አቆጣጠር መስከረም 7 2023 ዋይት ሃውስ የአስፈጻሚ ትዕዛዙን ለሁለተኛ ጊዜ ሲያድስ ኢትዮጵያ ለዩናይትድ ስቴትስ ብሔራዊ ደህንነትና የውጭ ፖሊሲ ስጋት መሆኗን ቀጥላለች ብሎ ነበር። የማዕቀፍ ለመጨረሻ ጊዜ በፕሬዝዳንት ትራምፕ መስከረም 2026 ዓ.ም የታደሰ ሲሆን አሁን ላይ ማሻሻያ የተደረገበት የዓለም አቀፍ የጦር መሳሪያ ዝውውር ደንብ ITAR ግን በተለየ ሁኔታ የመከላከያ የውጭ ንግድ ፍቃድ አሰጣጥና የጦር መሳሪያ ዝውውርን የሚቆጣጠር የሕግ ክፍል ነው። ይህ አዲስ ክስተት የመጣው የውጭ ጉዳይ ሚኒስቴር ጌዲዮን ጢሞቴዎስ ወደ ዩናይትድ ስቴትስ ያደረጉት ከፍተኛ የሥራ ጉብኝትን ተከትሎ ነው። በጉብኝቱ ወቅት ዋሽንግተንና አዲስ አበባ በአሜሪካ ኢትዮጵያ የሁለትዮሽ መዋቅራዊ ውይይት ውጤታማና ሰፊ ስብሰባዎችን አካሂደዋል። ውይይቶቹም በታላቁ የኢትዮጵያ ህዳሴ ግድብ፣ በሱዳን ጦርነት፣ በቀይ ባህር ደህንነት ጉዳዮችና በኢትዮጵያ የአሜሪካን ኢንቨስትመንት ለማስፋፋት የሚያደርጉ ጥረቶች ላይ ትኩረት ያደረጉ እንደነበሩም ተዘግቧል። ይህን ያስነበበው አዲስ ስታንዳርድ ነው። አድማጮቻችን እዚህ ድረስ ከመጣችሁ አይቀር ቻናላችንን ሰብስክራይብ፣ ላይክ፣ ሼር ሳታደርጉ እንዳታልፉ ስንል በትህትና እንጠይቃለን።